ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል። እነዛ ኢብን ሐጀር አልአስቀላኒ ገሃነም ነው ያለው ወይንስ ገሃነም አይደለም? በዚህ በመቅጠፉ ሴቶች እባካችሁ ሙስሊም ጋር አታግቡ ምናምን እያሉ ስንጨቃጨቃ እንኖረው ይሰለቻል ይሄ ነገር። መጀመሪያውን ጥያቄ የማደርገው ማለት ነው አላህ ለእናንተ ተገልጦላችኋል? ለሙስሊሞች በምን መገለጥ ሲባል አካሉን እንደዚህ መገለጥ ማለት መታየት ነው። መታየት እኔ ጌታ ነኝ ብሎ እንደዚህ ምድር ላይ መታየት መገለጥ። አምላክ አይታይም። መጽሐፍ ቅዱስም እንደማይታይ ላሳይሽ እችላለሁ። ላሳይሽ ኖ መጽሐፍ ቅዱስ እኔ አንተን የጠየኩህ አሁን አላህ ተገልጦላቸው ለሙስሊሞች እኔ አምላካችሁ ነኝ ብሏቸዋል? ብሎናል። ነገር ግን መታየት የሚለው ከሆነ አይችም። እንደ መጽሐፍ ቅዱስ እንደ ቁርአን አምላክ አይገለጥም፣ ለማንም እንደማይታይ። እሺ መገለጥ ማለት አሁን ለምሳሌ ለሙስሊሞች ማለት ነው ተገልጦላቸው እንደውም ማለት ነው መጀመሪያ ሳይቶች ይክዱታል። ራሱ መጀመሪያ ያዩት ሌላ ስለሆነ ተቀይሮባቸው መጥቶባቸው ትንሣኤ ቀን እንሄዳለን። እዚህ ምድር ላይ ጨርሽ ተገልጦላቸው አልተገለጠ የሚለውን ይህን ጨርሽና እኮ እዚህ ምድር ላይ እኮ ትንሣኤ አይደለም። እዚሁ ምድር ላይ ይገለጥላቸውና መጀመሪያ በሆነ የሚያውቁት አላህ አለ። ከዛን ተቀይሮ መጥቶባቸው እኔ አላህ ነኝ ብሎ ሲላቸው ኖ አንተ አላህ አይደለህም ፈጽሞ አናውቅም፣ እንደውም በአላህ ታንተ እንጠበቃለን ይሉታል። ማስረጃ እሺ አዲስ ልጥቀስልህ። እኔ አልከፍትልም። ሰዎች አሉ ብዙ ሰዎች አሉ ማለት አረብ ሀገር ነኝ ያለሁት እንዴ እንትናዎች በሞባይል ሸር ናቸው። የት ጋር ነው? ኖ እኔ ማውጣት አልችልም። ልጥቀስልህ ሳሂህ ቡካሪ 7439 አልችልም። ድንገት ይመጡብኛል። አንተ ራስህ አውጣው። ለምን ትፈራለህ? ምንም አያደርጉሽም። ኖ ከዚህ በፊት እሺ ልንገርህ፣ ከዚህ በፊት ከልጅቷ ጋር ስናወራ ስለ መጽሐፍ ቅዱስ ስታነብ ነበረ እና ለምን የእነሱን መጽሐፍ እንዳታነብ ትከፍሪያለች ብላታል ልጅቷን። የክርስቲያኖችን መጽሐፍ እኛ እናነብም ብላለች እና እኔንም አስጠንቀኛለች። እባክሽን አቡን በዚህ ራስሽን እንትናት ህፃን ልጅ አይደለም። ራስህ አውጣ፣ ራስሽን ዝጊና አውጭ። ችግር የለውም። ኖ እኔ ብትጠረኝ አንተ አውጣው። ለምን ፈራኸው? አንተ መጽሐፍ እኮ ባለቤቱ አንተ ነህ። በዚህ አይነት መፍራት እንኳን አንቺን አይደለም ቄሶችን እንደድረሻ አንቺ እኛ ፈርተን ሳይሆን አውጭ እያልኩሽ ነው። አንቺ እኔ አላውጣውም፣ አንተ አውጣው። ነገርኩ፣ ጥቅሱን ነገርኩ እኮ። የለሽ ምን ይዛ ነው የመጣችው? አሁን ቁጥር እኔ ስለማውቅ ነው ይሰጣታል። ይህን ቁጥር ይዟታል ይሏታል። ቁጥር አይደለም። አንተ ለምንድነው እንደዚህ የምታደርግ? ጌታን አይደለም። እሺ አውጭ። አላወጣም፣ በቃ ተወሺ። እሺ ወደ ሁለተኛው ጥያቄ። እኔ እየነገርኩሽ ነበር። ጠይቀሽ ልመልስላት ስል አይደለም ማለችኝና ለዚያ ነው እኔ አውጭ አልኳት። ገብቷቸዋል አይደለ? አይ ይሄ ስለ ትንሣኤ ቀን የሚያወራ ነው እያልኩት አይደለም ምድር ላይ ነው አለች። እነሱ ከሆነ አውጥተሽ ማሳየት አለብሽ። እኔ አይደለም እኔ ላስረዳሽ እያልኩሽ ጠየቅሽ አይደል? ልመልስልሽ እያልኩኝ አይ ነው ብለሽ ግግም ካልሽ ያንናቸው። እሺ ተናድጄ ነው ይቅርታ። እሺ አናደኸኝ ነው መጀመሪያም ተናድጄ ስለገባው ነው። ከእነሱ ውስጥ ገሃነም የሚገባው ማንኛው ነው? መልስልን። አንተ ነው የምትገባው። እኔማ እሺ እንደ እስልምና አስተምረው እኔማ ኦልሬዲ ቀጠፍኩ አልኩም። የዚህኛው ተስማማውም አልተስማማውም ገሃነም እንደምገባ ታምናለህ እኮ። የእኛ አምላክ ይቅር ባይ ነው። ምንም አይነት ስህተት እንኳን ብንሰራ ይቅር ይለናል። ነብይ በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ ሁለቱ ግንኙነት ከ9 ሴቶች ጋር አድርጓል ብለዋል። አንደኛው ግን አላደረገም ብለዋል። ሁለቱ ብቻ ሳይሆን ኢብን ሐጀር አልአስቀላኒ ታላቁ ሙፈሲር ነብያችን ግንኙነት አድርጓል ብሏል። ኢብን ሐጀር አልአስቀላኒ ገሃነም ነው ያለው ወይንስ ገሃነም አይደለም? በዚህ በመቅጠፉ እፎይ ክርስትና ለምን አታስተምርም? ምላሽ ይሄ ነው። አይ ክርስትና ለምን አታስተምርም? አንተ በቃ ስለ እስልምና ከማውራት በፊት ክርስትና ለምን አታስተምርም? በቃ ማይክ ያዝ በቃ አብዱልሐፊዝ ጋር
ትንሽዬ ጭንቅላት ነው ያለ። ትንሽ ነች ግን ስማርት ነች። ባይዘ አስተሳሰብህ ነው የራስ ቅልህን አይደለም። ቅማል የለባትም ግን ስማርት ነች። አሁን ማይክ ያዝ። እስልምና በጣም ይከብዳል። ማይክ ያዝ። አብዱልሀፊዝ ይቀጥል። ወንደር አመጣ ይሰማል? አይሰማም? ድምፅ ይሰማል። ምን አልከኝ? ማንኛው ነው ሰምተህ ከሆነ ቪዲዮን ማንኛው ነው ቀጣፊ ኡስታዝ? የማንም ቪዲዮ ነው? እሺ አንድ አዲስ ቆይ ቅድሚያ እንይና ቀደም ቡሃሪ 106ን ክፈትልን ክርስቲያን። ሁለቱ ኡስታዞች ነቢያችን በአንድ ጥባት ከ9 ሴት ጋር ተገናኝተዋል ብለዋል። ስለ ኡስታዞች ነው ፈልገው። እኔ አንደኛውን ትደግፍና ታብራራለህ፣ ሌሎቹን ጥለህ። ስለ አዲሱም ብቻ እናወራው እናወራለን። ስለ አዲሱ የምናወራው አስቀድመን ሁለት የተለያየ ሀሳብ ስላለ እኮ ሀሳብ እንዳስቀምጣለህ። የትኛው ኡስታዝ ነው ትክክል የሚለውን አስቀምጠ ነው 106 ላይ ከዛ ሀሳብን ስታስቀምጥ እኮ አንደኛውን ትደግፋለህ፣ አንደኛውን ትቃወማለህ። ግዴታ ነው። ምክንያቱም ነብይ እንዲህ ብሏል። ሳል ቡኻሪ 106 ላይ እሺ፣ አንዴ ናሬትድ አሊ እንደተረከው the prophet said do not tell a lie against me for whoever tells a lie against me then he will surely enter the hellfire በኔ ላይ እንዳቀጥፉ አለ ነብይ። በኔ ላይ እንዳቀጥፉ ማናችሁም በኔ ላይ ብትቀጥፉ ገሃነም ትገባላችሁ አለ። አሁን አዲሱ ላይ አይምን ቁርአኑ ቪዲዮ ላይ አድርግለት። አንደኛው ኡስታዝ ምን ብሏል? ነብያችን እንደዚህ በፍጹም አላደረገም፣ እንደዚህ ያሉ ሰዎች ቀጣፊ ናቸው ብሏል። ሁለቱ ደግሞ አድርገዋል አለ። ሁለቱ ብቻ ሳይሆን አገር ሙፈሲሮችን አመጣላለሁ አደረገ ብለው ነው የሚያምኑት። ስለዚህ ቀጣፊው ሰውዬ ገሃነም ይገባል ብሏል ነብዩ። ማንኛው ነው ቀጣፊ? አስመርጠን ቪዲዮ ላይ አድርገው ክርስቲያን። የትኛው ኡስታዝ ነው ትክክል? አንዴ ቪዲዮ ሳይከፈት ላውራ። ኡስታዝን ምርጫ ንገረንና ከዛ በኋላ የራስን ማብራሪያ ትሰጣለህ። ማንኛው ኡስታዝ ነው ትክክል? የትኞቹ ኡስታዝ ናቸው ገሃነም የሚገቡት? በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች፣ የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል። እነዛ ማስረጃዎች ውሸት ነው ላለው ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ ስለ ሃይማኖት መጽሐፍቶች እንግዲህ እስልምና ቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል፣ ይጠቅሳቸዋል እና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢይ ሙሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ? ያዘው ምን አለ? እሱም ሆነ ሌሎቹ ከሚዋሹት ውሸቶች ነቢዩ ሙሐመድ በአንድ ሌሊት 9 ሴቶችን ተገናኙ ሲሉ ሰምተሃል አይደል? ይጭረሳ ቪዲዮ ለምንድን ነው የምታቆመው? ይጭረስ። እንደውም ያኛውን ቪዲዮ አንተ ቆርጠህ ያቀረብኩት ሙሉ ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ? ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ጾታዊ ግንኙነት ያደርጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደ ወንዶች አይደለ? ስለዚህ ያንን ስሜታቸው እንዳያስቸግራቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፍ ያደርጉ ነበር፣ ወይም ደግሞ አብራቸው ይተኙ ነበር። ማስረጃ ተመልከቱ። ኢነል ሒክመተ እዚህ ጋር ጥበቡ ምንድነው ከተባለ ፊ ጠዋፊ ዐለይሂን እነሱ ጋር በአንድ ላይ መተኛታቸው ጥቅሙ ምንድነው ከተባለ ካነ
ነበረ። ሊተሕሲኒህን እነሱን ለመንከባከብ ነበረ። ወካነሁ አራቸው ራሱ ፍትሃዊ ሆኖ ነቢያችን ሁሉም ጋር ተኝተዋል። ለምን ሲባል በብዙ ቆይተዋል፣ መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውን ሀቅ ለመወጣት ከሁሉም ጋር በአንድ ላይ ተኝተዋል ነው። መልካም እንደሰማችሁት የኛው ኡስታዝ ደግሞ ሲል በአንድ ሌሊት በአንድ ጥባት 9 ሴቶችን ነቢያችን ወሲብ አድርጓል። ይህም ፍትሃዊ ለመሆን ነው ያደረገው አለ። ኡስታዙን ያለው እኔ አይደለሁም። ማንኛው ነው ትክክል? ኢብን ሀጀር አልአስቀላኒ ይሄ ኡስታዝ ወይንስ ያንኛው እፎይ ዋሽቷል፣ ነቢያችን በአንድ ሌሊት 9 ሴቶች ጋር አልተገናኘም ያለው ነው? ማንኛው ነው ትክክል? ሌላ ኡስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነቢያችን ላይ ብሎ ያለው ኡስታዝ የተከራከረውን አድምጡት። ይህን ሀዲስ ሁለተኛ ሀዲስ አልፈሰረው የአሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂዳ ያደረግከው ነው? ምክንያቱም ሁሉ ይሄ ነው የሚናገረው። ሌላ ሀዲስ ሌላ ሪዋያ ምንድን ነው? ጅማ መኖሩ ምንም ግዴታ አይደለም። ይሄ እኮ አንድ ሰው ያውቀዋል እኮ። ሀዲሱ ምንድን ነው መጨረሻ ያለው? ሀዲሱ ምንድን ነው የሚለው? ለተላሰለም ይችላል ወይ ሲባል የሰላሳ ሰው ቁዋት ሰጥቷቸው አልተባለም? እንግዲህ እንደሰማችሁት ነው። ይህኛው ኡስታዝ ደግሞ ከእሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነቢያችን ላይ ሁሉም ሙስሊሞቻችን። ይበቃል።